የዘንድሮውን ጾም አከሰሩን በቃ መላም የለው ዋጋ የለው መስኪ ስሙት አውጥታለሁ ቦርጩን ብቻ ለሚያስወጣው አቡ ሽንት በሽኛውን እኮ ነው ያሰራው በቃ በታሪኩ የሚያስፈልጉት ማለት ነው እኔ ሰጥቷውን ቀይሯል ነው እንትኑን አሰርቷል ሽንት በሽኛውን ትልቅ አስደርጉታል ጾማውን አውጥቶ ከሆዱ እኮ እቃው ላይ ነው ያረገው እሱ አረግ ያለው የሚያሳፍር ነገር የለም አይ ወንድ ልጅ መከራ አይ ወንድ ልጅ ፈተና ምን ነው ከጾማውን አስወጥቶ ከንቱኑ ለጠፈው አስቀጠልከው ምን ታርጋንተባ ተሰቃየው እኔ የሚገርመኝ ለፍቼ አንድ ወር ሙሉ ጾም ያሁን ይር ደረሰሰ መክሰሪያ ነው በቃ ምንም ጾሙ ከስሯል በቃ እኔ ያስከላዘኝ ወላ ያለው አለ ስንቱን ሰማሁት ስንቱን አዲያመኩት እኔ እኮ በሰምምነት ለምን የክርስቲያኑም የሙስሊሙም ጾም ይሄንን የሰማችሁ ለምን ተደብቀን ሌላ ቦታ አንጾም እኔ ለራሴው በቃ አንድ ወር ሙሉ ግራው እንዲተደብቄ ቀዷ ካልወጣው ማለም ይለው ብቻ ሰው ከለለበት አረ ወዴት ይከር ዘንድሮ ወዴት ለሚከሪው ግን አይ ወንድ ልጅ ፈተናው አስቀጣልኩት አለ ምን ይደረግ አነሰ ሲያንስ ምን ይደረግ እሱ ማለከረ ግን ከባድ ነው